መጨረሻ ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ባምቢን ማታ 3 ሰዓት ላይ መጥቼ ይቅርታ ጠይቃታለሁ አለ እሸቱ። ይኸው እግዚአብሔር ምስክሬ ነው። እኔ አቆ ልንገራል አይጠይቃትም ይቅርታ። እኔ አውቃቸዋለሁ። እነዚህ ስሪታቸው በራሱ ይሄ ቤተክርስቲያን ገዳም ላይ ምናምን የሚያጭበረብሩ ሰዎች ይቅርታ የመጠየቅ ባህሪ የላቸው። ገንዘብ ከማግበስበስ ውጪ ይቅርታ አጥፍቻለሁ የማለት ባህሪያቸው ሞቷል። እኔ አውቃቸዋለሁ። ከኛ ጋር ራሱ ግብግብ ያደርጓል እንዴ አጥፍተናል የሚሉ ሰው የለም። ይሄ ከገዳም ኮሚሽን የሚበላ የቤተክርስቲያን ማሰሪያ የሚሉ ሰዎች በመሰረቱ ነው ማለት መሰረታቸው በጎነት አይደለም። ይሄ እኮ ይቅርታ መጠየቅ መተዛዘን ምናምን ሰው ለሆኑ ሰዎች ናቸው። ማጭበርበር ልማዱ ለሆነበት ሰው ይቅርታ ይጠይቃል ብላ አጠብቅ። ሌሎ ሰዎች እንዲመጡ አይፈልጉም። ለዛ ሁላችንም መታገል ያስፈልጋል። እነዚህ ሰዎች ነጣጥቀን ነው ከቤተክርስቲያን ውስጥ ነቃቅለን ቤተክርስቲያን ሁላችንም ሄደን የምናገለግላት ነው እንጂ የምንዘርፋት ቦታ መሆን የለበትም። ማናችሁ ጻድቅ? ማን ያጸደቀህ አንተ? ማን አባስ ስለሆንክ ነው አንተ መተስ አንድ ሴት ልጅ ሶሻል ሚዲያ ላይ ልጅ ልታሽማቅቅ የፈለከው? ማነክና ነው አንተ? ማነ ምንድነው ስራ? እናውቃለን እኮ አንተም መተዛሬ ሰው ልትሳደብ ሴት ልጅ ልታሸማቅቅ። በነገራችን ላይ የሴቶች ጥቃት ምናምን እያላችሁ የምታወሩ ሰዎች ማለት ነው። ጥቃት ማለት ይሄ ነው። ጥቃት ማለት ሴት ልጅ ስትደፈር አይደለም። ጥቃት የሚጀምረው ከስነ ልቦናና ከሞራል ነው፣ ከማሸማቀቅ ነው የሚጀምረው። እወቁ። ይሄንን አንድ ብላችሁ ያዙልኝ። ማን አንተ? ሲጀመር አንተ ስለ እንደዚህ አይነት ነገር ለማውራት ብቃቱ አለ እንዴ? አንተ እኮ የቢዝነስ ሰው ነህ። የኔ ልጅን ቴሌቪዥን አላሳይም ቲቪ አላሳይም ዩቲዩብ አይጠቀምም ሶሻል ሚዲያ አያይም እያልክ እኮ የሰዎች ልጆችን ሰብስበ አንተ ግን የምትሸቀል ሰው እኮ ነው። የምትሸቀል ሰው ነው። በኢትዮጵያ ሕዝብ ልጆች ላይ የምትነግድ ሰው ነው። ማን ስለሆንክ ነው አንተ መተህ ኃጢአተኛ ነሽ እንትን ነሽ ዘማዊ ነሽ? በእውነት የምርህን ነው? አንተ ምንም አታረግም እኮ። አንተ እኮ ከሚስቱ ውጭ ምንም አታውቅም። ጻድቁ ብፁዕ የምርህን ነው? በየማሳጅ ቤቱ በየምን ቤቱ ምን እንደምትሰሩ እናውቃለን። ምን አለ መንግስት መብት ብትሰጠኝ፣ እኔ ትንሽ ስልጣን ስጠኝስ እንደዚህ አይነት ሰዎችን ነበር እየጎለጎልኩ ማወጣል ብልግናቸው። በየማሳጅ ቤቱ ተለጠፋችሁ መኪናችሁ ውስጥ መኪናችሁን ታርጋ ሸፍናችሁ የምታደርጉትን ባይናችን እኮ እናያለን። ልቃሚ ልቀምቃሚ ሁሉ ጨባ ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ያደርጋችሁ አዳርሱት እና ደግሞ የፊታችን ረቡዕ ሚያዝያ 28 ወደ ሚጣቃ ማኑኤል ገዳም እንደዚሁም ደግሞ የፊታችን እሁድ ግንቦት 2 ወደ አርቶ አርሴማ ጉዞ አለን። ከኛ ጋር መጓዝ የምትፈልጉ ከሆነ ታዲያ በ0961 21 21 21 ላይ እየደወላችሁ ቀደም ብላችሁ ተመዝገቡ እና ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችው በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየው ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም።
ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾስፒድ ካቴድራል ስላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድን ነው በክርስቶስ እነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት። ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ፣ ለሰው መሰናከያ እንዳንሆን። ስለዚህ ይችን ልጅ እንዳናጣት ጥንቃቄ ልናደርግ ያስፈልጋል። ክርስቲያን የራሱን ኃጢአት እየተመለከተ እኔን ኃጢአተኛው ማረኝ ነው እንጂ የሰው ጉድፍ ማየት አግባብ አይደለም። እስኪ ሁላችሁም ኮመንት ላይ እኔን ኃጢአተኛው ማረኝ እያላችሁ ጻፉ። ሁላችሁም እኔን ማረኝ እያላችሁ ኮመንት ላይ ጻፉልኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች ያዳርሱት። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ።